በተለይ አሁን በምንገኝበት ጊዜ ላይ አብዛኛው ሰው ፐርሰናል ዲቨሎፕመንት ይማራል። እንደዚህ አይነት በጣም ብዙ ኮርሶችን ይወስዳል። እንደዚህ አይነት ኮርሶችን ባይወስድ እንኳን በጣም ብዙ ሞቲቬሽናል ስፒከሮች አሉ። በጣም ብዙ ሞቲቬት የሚያደርጉ ሰዎች አሉ ሶሻል ሚዲያ ላይ ማለት ነው። እነዛን በጣም ብዙ ሰው ይሰማል። በጣም ብዙ ሞቲቬት የሚያደርጉ ሳይኮሎጂካሊ በጣም የሚደግፉ አሪፍ የሆኑ የተለያዩ አስተሳሰቦች እንድንይዝ እንድናበረታታ የሚያደርጉ በጣም ብዙ መጽሐፎች አሉ። መጽሐፎችን የሚያነቡ በጣም ብዙ ሰዎች አሉ። ከነዚህ መካከል ግን ምን ያክሉ ይረዱታል ወይም ምን ያክሉ በጥሩ ሁኔታ በጥሩ መንገድ ይሄዱበታል የሚለው ነው ትልቁ ነገር። ምክንያቱም የሰማነውን ያነበብነውን ያየነውን ነገር ምን ያክል ተግባር ላይ እናውለዋለን ወይም ደግሞ ምን ያክል ለተሻለ ነገር ለመልካም ነገር እንጠቀመዋለን የሚለው በጣም ወሳኝ ነው። አብዛኛው ሰው ምን አይነት አመለካከት ሊኖረው ይችላል መሰላችሁ? ወይም እንደ ሳይድ ኢፌክት ማለት ነው የምንሰማው ነገር የምንናገረውን ለውስጣችን የምንነግረውን። አሁን ብዙ ጊዜ ፐርሰናል ዲቨሎፕመንት ለራሳችን በጎ ነገር እንድንናገር፣ ውስጣችን ጥሩ ስሜት እንዲሰማው፣ ውስጣችን ማድረግ የሚፈልገውን ነገር እንዲያምን ማድረግን ነው አይደለ? ብዙ ጊዜ የሚያመለክተው ወይም የሚናገረው የሚያስተምረው። ግን አሁን ሁሌ ለአእምሯችን እየነገር ነው ግን አንዳንድ ሰዎች አሁን ያለ ምንም ተግባር እንዲሁ ለአእምሯቸው ሊናገሩ ይችላሉ። ከዛ ላይ አእምሯችን ያን ነገር ማመን ይጀምራል። ያምናል፣ ግን ውስጣችን እያመነው ያን ነገር የማንሰራበት ከሆነ ምን አይነት ነገር ሊፈጠር ይችላል የሚለው ማሰብ ጥሩ ነው። እውነት ለመናገር አእምሯችን ቶታሊ ወደ መጥፎ ነገር ይመራዋል ብዬ አስባለሁ አንዳንድ እና የምንሰማውን ነገር በተቻለ መጠን ተግባራዊ ለማድረግ መሞከር ይኖርብናል እንጂ ቶታሊ ማመን አይደለም። አሁን አንዳንድ ሰዎች ኢቭን ሲቀልዱበት እናያለን አይደለ? ልክ ይሄ ነገር አለኝ እያሉ መናገር ብቻ ይመስላቸዋል ወይም ያን ነገር ማመን ብቻ ይመስላቸዋል። ግን ማመን ማለት ከተግባር ጋር ማመን ያ ነገር እንደሚሆን፣ ከዛ ደግሞ ቀን ተቀን ያን ነገር ለማድረግ የምትፈልጉትን ነገር ለማሳካት ቀን ተቀን ሁሌም ቢሆን የምትሰሩት የሆነ ተግባር ሊኖራችሁ ይገባል። ለዛ ተግባር ደግሞ ሙሉ እምነት ሊኖራችሁ ይገባል ማለት ነው እንጂ በባዶ ሜዳ ዝም ብሎ ባዶ እምነት ባዶ ቃላት ማባከን ብቻ አይደለም። እና አንዳንዴ እንደዛ ስትማሩ ወይም ሞቲቬሽናል ስፒከር ስትሰሙ አእምሯችሁን ስታሳምኑ ምናምን ያለ ተግባር የሚሆን ከሆነ ቀጣይ ህይወታችሁ አሳሳቢ ነው እውነት ለመናገር። ምክንያቱም አእምሮ ይበጠበጣል። አእምሮ በጣም ውስብስብ ነው እና የሚሰራበት መንገድ በጣም ከባድ ይሆንባቸዋል ከዛ በኋላ ማለት ነው። ስለዚህ መጀመሪያ ለምታደርጉት ነገር በጣም ጥንቃቄ አድርጉ፣ ኃላፊነት ውሰዱ፣ እርግጠኛ ሁኑ። በነገራችሁ ላይ በምታስቡት ነገር ላይ በምትሰሩት ነገር ላይ እርግጠኛ ሁኑ። አእምሯችሁን የሆነ አጉልማ የሆነ ነገር አሳምናችሁት ያን ነገር መስራት ካልቻላችሁ በጣም ትጎዳላችሁ። ስለዚህ በተቻለ መጠን የምታስቡትን ተግባራዊ ለማድረግ ሞክሩና የምታስቡትን ነገር ደግሞ ያን ማሰብ መተግበር እንደምትችሉ በዛ ነገር ላይ ጸንታችሁ መቆየት እንደምትችሉ እርግጠኛ ሁኑ እና ፐርሰናል ዲቨሎፕመንት መማር ቀስ በቀስ ራስን ማሳደግ በጣም ጥሩ ነገር ነው። በአንዴ የሚመጣ ለውጥም አይደለም። ቀስ በቀስ ከአንዳንድ ነገሮች የሚቀየሩበት ነው። አሪፍ ነው። ሁሉም ሰው ቢማርበት ሁሉም ሰው የተሻለ ለውጥ ሊያመጣበት ይችላል እና ግን ያው ከጥንቃቄ ጋር ከቁርጠኝነት ጋር ሊሆን ይገባል እና ዛሬ ነው ማስተላለፍ ፈልገው የድንቅ አእምሮ ነው። ቻናላችንን ሰብስክራይብ ማድረግ አትርሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።